እሺ ዛሬ የምንወያየው ስለ ክብደት አቀናነስ ነው እና አንዳንድ ቪዲዮዎች ላይ እንደማየው ከሆነ ዝንጅብል፣ ካሮት እና ሎሚ እየፈጫችሁ ብቻ ምግብ በደንብ ብሉ ችግር የለውም ይላል። አይደለም እንደዚህ ምግብ ይቅር ኖርማል ምግብ ይቅርና ቆሎ ራሱ ያወፍራል። ሁሉንም ነገር በመጠን ነው መሆን ያለበት። ካሮት ፋይበር አለው፣ ሎሚ ቫይታሚን ሲ ያለው በጣም ጥሩ ነው ለጤንነት። ግን ፋትን ለማቃጠል ብቻውን ምንም አያደርግም። ክብደት ለመቀነስ ዋነኛ 3 ነገሮች አሉ። ካሎሪን መቀነስ፣ ወደ ሰውነታችን የሚገቡ ካሎሪኖችን መቀነስ፣ ስፖርት መጨመር፣ እንቅስቃሴ ጊዜ ከሌለን እንኳን በወክ መምጣት ከስራ ከትምህርት ቤት ምናምን ነገር፣ ዘይትና ስኳር ጣፋጭ ነገር መቀነስ። ዘይት ስንጠቀም የወይራ ዘይት መሆን አለበት። ለምሳሌ ያህል ይህንን የምግብ ስታይል ለ5 ወር ያህል ብትጠቀሙት ብትችሉ በጣም የመቀነስ እድላችሁ በጣም ከፍተኛ ነው። ለምሳሌ ጠዋት 1 እንቁላል ወይንም 2 እንቁላል ከዛ ሻይ ቡና ያለ ስኳር ማለት ነው ባዶ። ሻይ ደግሞ በጣም አሪፍ ነው ባዶ ብትጠጡ ሰውነታችሁ ላይ በጣም በቶሎ ፋትን ያቃጥላልና በጣም ጥሩ ነው። ቀትር ወይንም ቀን ላይ ሽሮ ወይንም አትክልት ከትንሽ እንጀራ ጋር አትክልት ብቻውን ብትመገቡ ይመከራል። ግን ያው ኢትዮጵያውያን ልምዳችን ስለሆነ ትንሽ እንጀራ አድርገን ማታ ላይ ደግሞ አትክልት ወይንም ፍራፍሬ ወይ ብንችል ባዶ ሆዳችንን ብንተኛ፣ በጣም ከራበን ደግሞ ፍራፍሬ ወይንም አትክልት። እነዚህን ስታይሎች ከተጠቀምናቸው ቢያንስ በ2 ወር ውስጥ ጥሩ ለውጥ ታያላችሁና ሞክሩት። እና ምንላችሁ ፈልጌ ነው እና ደግሞ እንቅስቃሴ አንዳንድ ሰዎች እንቅልፍ ያወፍራቸዋል፣ አንዳንዶቹን ደግሞ እንቅልፍ ያከሳቸዋል። አንዳንዶች ሲተኙ በጣም ይወፍራሉ፣ አንዳንዶች ደግሞ በጣም ሲተኙ ይከሳሉ። አንዳንዶች ካልተኙ ይወፍራሉ፣ አንዳንዶች ካልተኙ ይከሳሉ። ይሄ እንደየሰው ይለያያልና እራሳችሁን አውቃችሁ ማለት ብዙ እንቅልፍ ስትተኙ የምትወፍሩ ከሆነ እንቅልፍ ቀነስ፣ ከ8 ሰዓት በታች ግን መተኛት የለባችሁም ምናምን ነገር እያደረጋችሁ። ጭንቀት ያወፍራል የሚባለው ነገር ደግሞ ቤቱን ሰብስክራይብ በማድረግ ቤተሰቡ ነው።